ሰላም ሰላም ውድ የዩቲዩብ ቤተሰቦች፣ በዛሬው ቪዲዮ ለእናንተ አሪፍ ነው ብዬ ያሰብኩትን አንድ ኦንላይን መኒ ሜኪንግ ዌብሳይት ይዤላችሁ መጥቻለሁ እና በመጀመሪያ ቀጥታ ወደ ፕሌይ ስቶራችሁ በመግባት ሰርች ማድረጊያ ቦታ ላይ ኤርንቪቭ ብላችሁ ሰርች ታደርጋላችሁ። በመቀጠል እዚህ ጋር የምትመለከቱትን ኤርንቪቭ ኤርን ክሪፕቶ ሪዋርድስ የሚባል አፕሊኬሽን ይመጣላችኋል። ከዚያ እሱን ዳውንሎድ ታደርጉታላችሁ። በመቀጠል ከወረዳችሁት በኋላ ስትከፍቱት ልክ እንደዚህ ኢንተርፌስ ያመጣላችኋል እና ሬጂስተር ለማድረግ እዚህ ጋር ከላይ በስተቀኝ በኩል ሎጊን ኦር ሬጂስተር የሚል ኦፕሽን አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል በሁለት አማራጮች ሬጂስተር ማድረግ ትችላላችሁ። አንደኛው በጉግል አካውንታችሁ፣ ሁለተኛው ደግሞ ኢሜይል አካውንታችሁና ፓስወርዳችሁን በማስገባት ሬጂስተር ማድረግ ትችላላችሁ። የሚቀለው ቀጥታ በጉግል አካውንታችሁ ሬጂስተር ሲያደርግላችሁ ስለሆነ መጀመሪያ ላይ ኮንቲኒው ዊዝ ጉግል የምትለዋን ትመርጣላችሁ። ከዛ በመቀጠል ስልካችሁ ውስጥ የሚገኙትን ጉግል አካውንት ሲያመጣላችሁ እናንተ ለዚህ ያዘጋጃችሁትን አንዱን ትመርጣላችሁ። በመቀጠል ልክ እንደዚህ ያመጣላችሁ ኮንቲኒው የምትለዋን ትጫናላችሁ። ከዛ ሎድ በማድረግ ቀጥታ ወደ ፕላትፎርሙ ያስገባችኋል ማለት ነው። በምታዩት መልኩ ልክ እንደዚህ ያስገብቶኛል። ኢንተርፌሱ ይህን ይመስላል። እነዚህ ጋር መጀመሪያ ላይ የኮይን ምልክት አለች። ምንድናት? ጥያቄዎችን ስትሰሩ ወይም ደግሞ የተለያዩ እዚህ ጋር እርን የምታደርጉባቸው መንገዶች አሉ። በነዛ ተጠቅማችሁ ገንዘቦችን በምትሰሩበት ጊዜ ኮይኖችን የምትሰበስቡት እና እዚህ ጋር ኮይኑ ይደመርላችኋል። በዚህን ጊዜ ያንን ኮይን ደግሞ ወደ ዶላር ቀይራችሁ በቀላሉ ማውጣት ትችላላችሁ። ከፈለጋችሁም ወደ ቶን መቀየር ትችላላችሁ። እሱ መጨረሻ ላሳያችኋለሁ። አሁን እንዴት አድርገን ሜክ ማድረግ እንደምችል ላሳያችሁ። ወረድ ስትሉ እዚህ ጋር ኤርኒንግ ኤሪያ የሚል ኦፕሽን አለ እና እዚህ ጋር በተለያዩ መንገዶች ገንዘቦችን መስራት ትችላላችሁ። ማስታወቂያዎችን በመመልከት ጥያቄዎችን በመስራት እንደዚሁም ደግሞ የተለያዩ ገንዘብ የምሰሩባቸው አማራጮች አሉ። እኔ የማሳያችሁ ጥያቄዎችን በመስራት እንዴት እንደምሰሩ ነው እና የተቀሩትን ገብታችሁ መሞከር ትችላላችሁ። እዚህ ጋር ጌምስ የምትላለች ሷስ ትገባላችሁ። ከዛ በመቀጠል እዚህ ጋር የተለያዩ ኪዩዝ ጌሞችን ያመጣላችሁ። እንደምታዩት ብዙ ኪዩዝ ጌሞች አሉ። በመጀመሪያ ግን ኢንስትራክሽን አለው የራሱ ሆነ። ያንን ኢንስትራክሽን ስታሟሉ ነው ኮይኖችን መሰብሰብ የምትችሉ። ስለዚህ እዚህ ጋር ክሊክ ሄር ቱ ሪድ ኢንስትራክሽን የሚል አለ። እሱን ክሊክ በምታደርጉበት ጊዜ ኢንስትራክሽኖቹ ወይም ደግሞ ሩሎችን እዚህ ጋር አንድ ባንድ ያመጣላችኋል። የመጀመሪያው ሚኒመም ለ2 ደቂቃ ጥያቄውን መስራት አለባችሁ። እንደዚሁም ደግሞ እዚህ ፕላትፎርም ላይ ጌሞች ስትጫወቱ ጥያቄ ሰሩ ወይም የተለያዩ ገንዘቦችን የምታገኙባቸው መንገዶች ስትሞክሩ ቪፒኤን ማብራት የለባችሁም። እንደዚሁም ደግሞ አድስ ብሮከሮችን መጠቀም የለባችሁም። ሌሎችንም ኢንስትራክሽኖችን ገብታችሁ መመልከት ትችላላችሁ እና ወረድ ስትሉ እዚህ ጋር የተለያዩ ኪዝ ጌሞች አሉ። ከነሱ እናንተ አንድ ትመርጣላችሁ። ለምሳሌ እዚህ ጋር አራሽ ኪዝ የምትራመርትኩኝ ከዛ ልክ እንደዚህ ክሊክ አድርጋችሁ ከምርጣችሁ በኋላ ከእንደዚህ ያመጣላችኋል እና እዚህ ጋር ቶፒኮች አሉት። የጥያቄዎች ቶፒክ አለ። ለምሳሌ ጀነራል ለኦሪጂኑ ጥያቄዎች አሉ። ስፖርት ነክ፣ ቦዲ ነክ፣ ሳይንስ ነክ እንደዚሁም የተለያዩ ቶፒክ ያላችሁን ጥያቄዎች ታገኛላችሁ። እናንተ የሚመቻችሁን ቶፒክ ትመርጣላችሁ። ለምሳሌ ጀነራል ኖሌጅ የሚለውን መረጥኩኝ። በመቀጠል ልክ እንደዚህ ያመጣላችኋል። 15 ጥያቄ አለው። እንደዚሁም 3 ራውንድ አለው። እንደዚሁም ለአንድ ጥያቄ 15 ሰከንድ ብቻ ነው የሚሰጣችሁ። በዚህ መንገድ መመልከት ትችላላችሁ። ይህን ካያችሁ በኋላ ፕሌይ ነው የምትለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚች ጋር ጆይን ነው የምትለውን አንድ ጊዜ ክሊክ በምታደርጉበት ጊዜ ጀነራል ኪዩዝ ነው ይላችኋል። በጉግል አካውንታችሁ ሳይን ታደርጋላችሁ። ስለዚህ ሳይን ዊዝ ጉግል የምትለውን ክሊክ ታደርጋላችሁ። በመቀጠል ስልካችሁ ውስጥ የሚገኙትን ጉግል አካውንቶች ሲያመጣላችሁ አንዱን መርጣችሁ ሳይን ታደርጋላችሁ። ከዛ በመቀጠል ሳይንን ካደረጋችሁ በኋላ ልክ እንደዚህ ያመጣላችኋል። በድጋሚ ቶፒካችሁን ትመርጣላችሁ። ከመርጣችሁ በኋላ ፕሌይ ነው የምትለውን ትጫኑና በድጋሚ ላይ ነው የምትለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ጥያቄዎችን ያመጣላችኋል። ለምሳሌ የመጀመሪያው ጥያቄ ዋት ኢዝ ዘ ካፒታል ኦፍ ፍራንስ ይላል። የፍራንስ ካፒታል ሲቲ እዚህ ጋር ፓሪስ ናት። ፓሪስ ብለን እንመርጣለን። ልክ እንደዚህ ያደረጋችሁ ትመርጣላችሁ ጥያቄዎቹን። ሁለተኛው ጥያቄ ደግሞ ኢን ዊች ይር ዲድ ወርልድ ዋር ሰከንድ ኢንድ ይላል። ያበቃበትን ነው 1945 መሰለኝ። ልክ እንደዚህ ያደረጋችሁ ትሰራላችሁ የሚያመጣላችሁን ጥያቄ። ይሄኛውን ጥያቄ አላውቀውም። ለምሳሌ ይህን በምመርጥበት ጊዜ ልክ ካልሆንኩኝ እንደ አዲስ ነው ጥያቄዎቹ የመጀመሪያ። ልክ እንደዚህ ያደረጋችሁ ነው ጥያቄዎቹ መሰሩት። እንደሚከብድ ነገር የለም። ጥያቄዎቹን ስትሰሩ አንደኛ እውቀታችሁንም እያሳደጋችሁ ነው የምትሄዱት። የረሳችሁትን እያስታወሳችሁ ስለሆነ በጣም አሪፍ ነገር ነው። ልክ እንደዚህ ያደረጋችሁ መስራት ትችላላችሁና ኮይናችሁን የምታገኙት እዚህ ጋር ከላይ በስተግራ በኩል ለምሳሌ ወደ 14 ኮይን አለኝ እና ይህንን ክሌም ለማለት በስተግራ በኩል ክሌም የምትላለች አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ይሄኛውን
ቃል እዚህ ጋር አስገቡ ይላችኋል። እዚህ ጋር ትረስት ለሚለው ቃሉ እዚህ ጋር ትመጡና ታስገባላችሁ። ከላይ ያመጣላችሁን ቃል ታስገባላችሁ ማለት ነው። ልክ እንደዚህ አስገብታችሁ ከጨረሳችሁ በኋላ ይችኛዋ ራይት መሆኗን ቼክ ታደርጉና ከታች ክሌም የምትለዋን አንድ ጊዜ ክሊክ ታደርጋላችሁ ማለት አትታ ክሌም የሚያደርግላችሁ ይሆናል። በዚህ መንገድ መስራት ትችላላችሁ። እንዳልኳችሁ በጣም ብዙ አይነት ቶፒኮች አሉ። የሳይንስ፣ የስፖርት አለ። ስፖርት የምትወዱ ከሆነ ስፖርት ነክ ብቻ እንዲሆን ጥያቄዎች ከፈለጋችሁ የስፖርቶችን መምረጥ ትችላላችሁ። የማስ ጥያቄዎች አሉ። የተመቻችሁን መምረጥ ትችላላችሁ እና በዚህ መንገድ ጥያቄዎችን እየሰራችሁ ገንዘቦችን ሜክ ማድረግ ትችላላችሁ። ሌሎችም ገንዘብ የምትሰሩባቸው መንገዶች አሉ። ቅድም እንደነገርኳችሁ ማስታወቂያዎችን በመልከት እንደዚሁም የተለያዩ እዚህ ጋር ገንዘብ የምትሰሩባቸው መንገዶች አሉ። በእነሱ መንገድም ኮይኖችን መሰብሰብ ትችላላችሁ። ሌላኛው ደግሞ ሰዎችን ኢንቫይት በማድረግ ደግሞ የተሻለ ኮይኖችን ማግኘት ትችላላችሁ። ሰዎችን ኢንቫይት ለማድረግ ከታች ሜኑ ምትሯን ትጫናላችሁ። በመቀጠል ሶስተኛ ላይ ሪፈራልስ የሚላል ሶስት ትገባላችሁ። በመቀጠል ሪፈራል ሊንክ ያመጣላችኋል። እዚህ ጋር በምታዩት መልኩ እችን አንድ ጊዜ ክሊክ አድርጋችሁ ኮፒ በማድረግ ለጓደኞቻችሁ ወይም ለምታውቁት ሰው ሼር በማድረግ እነሱ በእናንተ ሊግ ገብተው ኦፕን አድርገው ሲጫወቱ እናንተ ኮሚሽን የሚያስብላችሁ ይሆናል። በዚህም ጊዜ የተሻለ ኮይኖችን ማግኘት ትችላላችሁ ማለት ነው። አሁን ደግሞ ማሳያችሁ እንዴት አድርጋችሁ ዊዝድሮ ማድረግ እንደምችሉና ምን ዊዝድሮ ሜቶዶች አሉት የሚለውን ነገር ደግሞ ላሳያችሁ። እዚህ ጋር ከላይ ከኮይናችሁ ጎን አረንጓዴ ከለር አለች የዋይት አይከን፣ እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር የተለያዩ ዊዝድሮ የምታደርጉባቸው አማራጮች አሉ። እንደዚሁም ወረድ በምትሉበት ጊዜም ኢንስትራክሽን አለ። እሱ መመልከታችሁ እንዳረሱ ምንጊዜም ቢሆን አንድን ፕላትፎርም ስትጠቀሙ ኢንስትራክሽንን መመልከት አለባችሁ ግዴታ። እዚህ ጋር በምትሉት መልኩ በጣም ብዙ አማራጭ አለው። አሪፍ የሚባሉ ለምሳሌ ፔፓል ካላችሁ በቀላሉ ፔፓል መጠቀም ይችላላችሁ። እንደዚሁም ደግሞ ደስ የሚለው ነገር ቶንኪፐር አብዛኞቻችሁ ኖራችኋል ብዬ አስባለሁ። ወይም ደግሞ ቴሌግራም ዋሌት የሰራችሁትን በቀላሉ ኮይናችሁን ወደ ቶን ቀይሩ። በቀላሉ እናንተ በቶን ኪፐራችሁ ወይም ደግሞ በቶን ስፔሳችሁ ማለትም በቴሌግራም ዋሌታችሁ ማውጣት ትችላላችሁ። ይህን ለማድረግ ቶን ሚሊዮን ትጫናላችሁ። በመቀጠል ዲፖዚት አድሬሱን እዚህ ጋር ታስገባላችሁ፣ የቶን ኪፐራችሁ ወይም የቶን ስፔሳችሁን። በመቀጠል አማውንቱን በማስገባት በቀላሉ ማውጣት ትችላላችሁ። በተመሳሳይ ፔፓልም እንደዚሁም እዚህ ጋር ባሉት ኦፕሽኖች እናንተ ተመቻችሁን መርጣችሁ ማውጣት ትችላላችሁ። ዊዝድሮ የምታደርጉባቸው አማራጮች እንደምታዩቸው ብዙ ናቸው። ስለዚህ ከእናንተ የሚጠበቀው በደንብ ወጠራችሁ ጥያቄዎችን መስራት እንደዚሁም የተለያዩ እርን የምታደርጉባቸው ሜትሮች በመጠቀም መሰብሰብ ነው። ከዛ በቀላሉ ማውጣት ትችላላችሁ። ኢንስትራክሽኑን ማንበባችሁን እንዳረሱ እና አሪፍና የተመቸችኝ ጽድት ያለች ፕላትፎርም ናት። ሁላችሁም ሞክሩት። በቀጣይ ብሎ ቪዲዮ እስከምንገናኝ ይመቻችሁ።